እግዚአብሔር ፕላኖቻችንን ሲያበላሽብን ቅጣት አይደለም፣ እየጠበቀን ነው ከብዙ እኛ ከማናያቸው ነገሮች። ምናልባት ብዙ ያልተከፈቱልን በሮች ህይወት ላይ ሊኖረን ይችላል። ቤዚክሊ ኦፖርቹኒቲዎች ብዙ ዲስአፒር ያደረጉብን ነገሮች ሊኖሩ ይችላሉ። ግን ነገሮች ህይወታችን ላይ ሊቆዩ አልታሰቡም የነበሩ ነው። they were never meant to last። እኛ ኬፐብል ስላልነበርን ሳይሆን እነዛን ነገሮች ቢሰጡን እኛ ኦልሬዲ ዲስትሮይድ እንሆናለን በሚል እግዚአብሔር ከዛ ነገሮች እየጠበቀን ነው። እና ዛሬ ማውራት የምፈልገው ነገር ቤዚክሊ if God destroys my plans, maybe it's because my plans would have destroyed me። ብዙዎቻችን every one of us ፕላን እናደርጋለን ስለ ፊውቸራችን፣ ሜቢ career success wise relationship wise ብዙ ነገር ፕላን እናደርጋለን። ግን በዚህ እድሜ እዚህ ሆናለሁ፣ በዚህ ሰዓት ይሄንን ነገር አቺቭ ማድረግ አለብኝ ፕላን እናደርጋለን። ግን መጽሐፍ ቅዱሳችን ራሱ አክኖሌጅ የሚያደርገው ነገር አለ። ፕሮቨርብስ ወይም መጽሐፈ ምሳሌ 16:9 ላይ ምን ይለናል? የሰው ልብ መንገዱ ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይለናል። እግዚአብሔር እዚህ ጋር ኖቲስ አድርጉት። ፕላን ማድረግ ህይወታችን ላይ ልክ አይደለም እያልኩኝ አይደለም። ቤዚክሊ ፕላን ላይ ግን ዲፔንድ ማድረግ እነዛ ነገሮች በጣም ችግር ያመጣል ህይወቴ። ኢቨን ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 4 13-14 ምን ይለናል? ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆኑን አታውቁምና ይለናልና እግዚአብሔር ከምናልማቸው ነገሮች ጋር አጌንስት ሆኖ ሳይሆን እሱን ግን ሪፕሌስ ከሚያደርጉት ህልሞች ጋር አጌንስት ነው። ለምሳሌ እኔ በህይወቴ ድሮ ፐርሰናል ስቶሪ ሼር ሳረጋችሁ ሜቢ ፕሮፋይል ፒክቸር አይታችሁት ሊሆን ይችላል። ግን አይ ዋንት ቱ ቢ አ ቦዲ ቢልደር ምናምን እና በነዛ መንገድ ላይ የነበርኩበት ሰዓት ላይ እስከ የሆነ ሰዓት ስፒሪቹዋል ላይፌንም እዛ ነገር ውስጥ ለማካተት ሞክሬ ነበረ። ግን there was this point ስፒሪቹዋል ላይፍ እና ያ ላይፍ ስታይል አንድ ላይ አይሄድም ነበር። ስለዚህ ከጾም ወጣው፣ ከብዙ ነገሮች ከእግዚአብሔር ከማገለግላቸው ነገሮች እየወጡ መጣ። ዋን ዴይ ሳላስበው የሆነ ኢንጁሪ ባክ ኢንጁሪ ደረሰብኝ እና ቤዚክሊ አይ couldn't do ያንን ነገር ማድረግ አልቻልኩም። ያንን ህልም ማድረግ በታይም ያው የሚሰማችሁ ስሜት ይሰማችኋል። በጣም ብዙ አመት እኔ ለምሳሌ for me was 2.5 years በጣም ሰርቼበት ነበር። የሆነ ስቴጅ እየደረብን በልበት ሰዓት ላይ ነበር የተፈጠረው። ለዛ for me በጣም devastating ነበር በዛ ሰዓት። ግን አሁን የተረዳሁት ነገር እግዚአብሔር ለተሻለ ነገር እንደጠራኝ ነው እና ያን ነገር መፈጠሩ እስከዛሬ እግዚአብሔርን አንድ የማመሰግንበት መንገድ ነው። ለምን እየሄድኩበት የነበረው መንገድ ልክ አይደለም። እግዚአብሔር ሲጠራንም በዚህ አይነት መንገድ ነው እና let's be honest ሁላችንም እግዚአብሔር እምቢ ሲለን ያው ክሩል ይመስለናል። በጊዜው ሁሉም ሰው ያንን ነገር ይመስላል። ለምንድን ነው አሁን ይሄ ሊፈጠር የሚችለው? ለምንድን ነው እኔ ላይ የሚፈጠረው? በቃ ለምን ተፈጠረ ብለን እንትን እንላለን። ግን መጽሐፍ የሚለን ነገር ምንድን ነው? አንድ ጥቅስ ልጥቀስላችሁ። መዝሙረ ዳዊት 37:23 ላይ የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል ይለናል እና በእኛ መንገድ እግዚአብሔር ይደሰታል እና እግዚአብሔር ህይወታችን ላይ በር በሚዘጋበት ሰዓት ላይ ሜቢ ሬዲ ላንሆን እንችላለን። ሜቢ ታይሚንጉ ልክ ላይሆን ይችላል። ሜቢ ኢንቫይሮንመንታችን ቶክሲክ ሊሆን ይችላል። ሜቢ ሰክሰስ የሚሰጠን ነገር እኛን ካለንበት ዓላማ ቤዚክሊ ሊያጠፋን ይችላል። ሜቢ የምንፈልገው እንደዛ የምናስበው ሪሌሽንሽፕ በጣም ድሬን ሊያደርገን ይችላል። ምናልባት በቃ በብዙ አይነት መንገድ እነዛን ነገሮች እግዚአብሔር አይቶ ነው የሚሰጠን እና እኛ የምንጠይቀው እግዚአብሔር ያንን ነገር እንዲባርክልን። እግዚአብሔር ግን ያን ነገር ኦልሬዲ የሚያመጣውን በርደን አይቶታል። እኛ ሃይላይቱን እናየዋለን፣ እግዚአብሔር ግን የሚያሳጣንን ዋጋ አይቶታል። ስለዚህ ያንን ነገር ከዛ ውስጥ ያስወጣናል ማለት ነው። መጽሐፍን ማየት እንችላለን። ዮሴፍ መሪ መሆን ይፈልግ ነበረ። እግዚአብሔር መጀመሪያ ያደረገው ምንድን ነው? እስር ቤት ነው የላከው። ዳዊት ንጉስ ከመሆኑ በፊት ብዙ አመት ለህይወቱ ሮጦ ነበር ሲኖር የነበረው። ከዛ በኋላ ንጉስ የሆነው ሙሴ እስራኤልን ማሻገር ይፈልግ ነበር። እስራኤልን ግን 40 አመት መጀመሪያ እግዚአብሔር
በረሃ ላይ ሰዶታል። እና ኢቨን ጳውሎስ አክትስ ወይም ደግሞ ሐዋርያት ስራ 16 ላይ 16:6-7 ላይ ታዩታላችሁ። ጳውሎስ ወደ ኤዥያ አካባቢ ማስተማር ይፈልግ ነበር፣ ግን እግዚአብሔር ከልክሎታል። ሐዋርያት ስራ ምዕራፍ 16 ከቁጥር 6 እስከ 7 ታገኙታላችሁ፣ ወይም አክትስ 16። እና ኢቨን ጳውሎስ እንዲህ ተብሎ ነበረ። ለምን? እግዚአብሔር እኛ ማናየውን ነገር ያያል። ድሌይ ህይወታችን ላይ በሚያደርግበት ሰዓት ላይ እኛን ዴቨሎፕ ሊያደርገን እንደሆነ መረዳት ይገባናል። አንዳንዴ እግዚአብሔር ሞስት ኦፍ ታይም ፕላናችንን የሚያበላሽብን ምናልባት እነዛ የእኛ ፕላኖች ለእኛ ቤዚክሊ የእኛ ጋድ ሆነዋል። ለምን? እግዚአብሔር ነገር ባርክልኝ ብለን ጸሎት እናደርጋለን፣ ግን ልባችን ውስጥ የምናስበው ምንድን ነው? ይሄ ነገር ያስፈልገኛል፣ አይ ኒድ ዲስ የሚል ሀሳብ ይመጣልና እግዚአብሔርን ከማመን ይልቅ የራሳችንን ፕላን እናምናለን። ኢቨን ጀረማያ ምንድን ነው የሚለን? ጀረማያ 17 ከ5 እስከ 7 ላይ ምን ይለናል? እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው ርጉም ነው። በምድረ በዳ እንዳለ ጊዜ አያይም፣ ሰውም በሌለበት ጨው ባለበት በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይለናል። እና ጀረማያ ማለት ትንቢተ ኤርሚያስ ከምዕራፍ 17 ከ5 እስከ 7 ይለናል። ሰላማችን አንድ ነገር የምንፈልገው ነገር አውትካም ላይ ዲፔንድ በሚያደርግበት ሰዓት ላይ ያ አውትካም እናንተን ኦን ያደርጋችኋል ቤዚክሊ። እና እግዚአብሔር ደግሞ እኛን በጣም ነው የሚወደን፣ እሱን በሌላ ነገር እኛ ሪፕሌስ ከምናደርገው። ስለዚህ ያንን ነገር ከህይወታችን ሊያስወጣልናል፣ እኛን ለመጉዳት ሳይሆን እኛን ነፃነት እንዲሰጠን ማለት ነው። ምናልባት አንዳንድ የፈለግናቸው ነገሮች እንዳልኳችሁ ትራፕ ሊያደርገን ይችላል፣ የራሳችንን ካራክተር ዳሜጅ ሊያደርግ ይችላል በብዙ አይነት ነገር፣ ግን አሁን ልናየው አንችልም ቤዚክሊ። ግን አንድ ቀን አይተነው ያንን ነገር እግዚአብሔር ወይ ይህንን ነገር ስላልሰጠኝ በጣም አመሰግናለሁ ብላችሁ መናገራችሁ አይቀርም። ፕሮቨርብስ 14:12 ላይ አንድ ሌላ ጥቅስ ጠቅስላችሁ፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይለናል። የፊዚካል ዴት ሳይሆን የሚያወራው ስለ ስፒሪቹዋል ዴት፣ ኢሞሽናል ዴት የምንለው ነገር ነው፣ ፐርፐዝ የሆነ ዴት። እና እግዚአብሔር የሚጠብቀን ነው፣ የህይወት ፊውቸራችን የሚጠብቀው እኛ አንደርስታንድ የማናደርገው ፊውቸራችን ነው እግዚአብሔር የሚጠብቀን። እና እንዳልኳችሁ ቅድም ቦዲ ቢልደር ምናምን የራሴን ታሪክ ነግሬያችኋለሁ፣ እና ሌላ ብዙ ታሪኮች አሉ። ሜይ ቢ ኢን ዘ ኔክስት ቪዲዮስ ሁሉንም ብዙ ነግራችኋለሁ። ግን if I had gone that route አሁን የማስብበት ደረጃም በምንም አይነት መንገድ ልደርስ አልችልም። ከእግዚአብሔር በጣም ነበር የሚያርቀኝ፣ እና ያ ነገር አሁን መፈጠሩ በጣም ግሬትፉል እንዳልኳችሁ ህይወቴ ላይ። እና ፕላናችሁን ኮላፕስ ሲያደርግ ምን ታደርጋላችሁ ብላችሁ ልትጠይቁ ትችላላችሁ። ልባችሁን ማደንደን የለባችሁ። ያንን ነገር ቶሎ ሪፕሌስ ለማድረግም መፍጠን የለባችሁ። እግዚአብሔርንም ብሌም ማድረግ ደግሞ የለባችሁ። እምነታችሁንም ማጣት የለባችሁ። ምንድነው ማለት ያለባችሁ? እግዚአብሔር ሆይ ይሄንን ነገር አንደርስታንድ አላረገውም፣ ግን አንተን አምናለሁ ብለን እንደዛ ነው መኖር ያለብን ቤዚክሊ። መጽሐፈ ምሳሌ ሌላ አንድ የመጨረሻ ጥቅስ ላንሳላችሁና ከፕሮቨርብስ 3:5 እስከ 6 ምን ይለናል? በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ ይለናል። ቤዚክሊ let me leave you with the same ቪዲዮ ስጨርሰው እግዚአብሔር የኔን ፕላን ዲስትሮይ ካደረገው doesn't mean የኔን ፊውቸር ዲስትሮይ ያደረገው ማለት አይደለም። የኔን ፊውቸር ሁሉ ያለ በእግዚአብሔር ዘንድ፣ እና ያን እኔን ከዛ ነገር ፕሮቴክት አድርጎኛል ማለት ነው። ሜቢ አንድ በር ከተዘጋኝ ያላየነው በር ኦልሬዲ የተከፈተልን በር አለ። ያንን ነገርም ካጠፋልን የሚያጠፋውም እኛን ከሱ እንደሚያርቀን ስለሚያውቅ እግዚአብሔር።
አንዳንዴ ያልተመለሱ ጸሎቶች በጣም ለእኛ ትልቅ ምህረቶች ናቸው። በምህረት ነው የሚመለስልን ያ ነገርና አንድ ቀን ሁሉም ነገር አንደርስታንድ እናደርገው።